ሁለት ነገር ብቻ ልነግራችሁ ፈልጋለሁ። በመጀመሪያ በጣም የደነቀኝ ነገር እግዚአብሔር ፈጠረና ጨለማ አለ ይላል፣ ጥልቅ አለ ይላል። የተበላሸ የመጽሐፍ ቅዱስ ሰዎች ሲነግሩን ዘፍጥረት ምዕራፍ 1 ቁጥር 1 እና ቁጥር 2 መካከል ነው ሰይጣን የወደቀው ይላሉ። እንዴት አጣበው እንደጣሉት አላቅም፣ ግን እዛ ፓርት ላይ ወድቋል። ኢየሱስም ዞር ብሎ አየና ሰይጣን እንደ መብረቅ ሲወድቅ አየው አለ። እኔ ሁሌ እላለሁ እንደ መብረቅ የወደቀ ሰይጣንና መብረቅ ብቻ ነው። አንድ ቃል ብቻ ልቤ ላይ ያለ እሷን እናገራለሁ። ይባርካቸዋል፣ ይናገራቸዋል ብዬ ተስፋ አደርጋለሁ። ጌታ የተመሰገነ ይሁን። ፕሬዝ ጋድ። መጽሐፍ ቅዱሳችን በዘፍጥረት ምዕራፍ 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርን ባዶ ነበረች፣ አንዳች አልነበረባትም፣ ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። መጽሐፍ ቅዱስ ሲጀምር የእግዚአብሔር መንፈስ ብሎ ጀምሯል። ሲጨርስም የዮሐንስ ራእይ ምዕራፍ 22 ቁጥር 15 ላይ እንደዚህ ይላል፣ ሙሽራይቱና መንፈሱ ማራናታ ጌታ ኢየሱስ ሆይ ና ይላሉ ብሎ ይዘጋል። መንፈስ ቅዱስ ሲጀመርም የተነሳ ሲጨርስም የተነሳ ደግሞ መሀል ላይ ደግሞ ዮሐንስ 7 ላይ ስትመጡ ኢየሱስም የዳስ በዓል በነበረ ጊዜ በመጨረሻው ቀን ማንም የተጠማ ቢኖር ብሎ ጮኸ የሚለው እዚህ ቦታ ብቻ ጮኸ። በታላቅ ድምፅ ጮኸና ወደኔ ይምጣና የሚያረካውን ውሃ በነፃ ይውሰድ አለ። ይሄንንም በሱ ስለሚያምኑና ስለሚቀበሉት መንፈስ ሲናገር ነው ይላል። ፕሬዝ ጋድ። ሁለት ነገር ብቻ ልነግራችሁ ፈልጋለሁ። በመጀመሪያ በጣም የደነቀኝ ነገር እግዚአብሔር ፈጠረና ጨለማ አለ ይላል፣ ጥልቅ አለ ይላል። የተበላሸ የመጽሐፍ ቅዱስ ሰዎች ሲነግሩን ዘፍጥረት ምዕራፍ 1 ቁጥር 1 እና ቁጥር 2 መካከል ነው ሰይጣን የወደቀው ይላሉ። እንዴት አጣበው እንደጣሉት አላቅም፣ ግን እዛ ፓርት ላይ ወድቋል። ኢየሱስም ዞር ብሎ አየና ሰይጣን እንደ መብረቅ ሲወድቅ አየው አለ። እኔ ሁሌ እላለሁ እንደ መብረቅ የወደቀ ሰይጣንና መብረቅ ብቻ ነው። ሌላ እንደ መብረቅ ነው ብሎ እና ለካ እግዚአብሔር ያበጃጀውን መልካም ነገር በሙሉ ዲስትሮይ ያደረገው እሱ ሲፈርጥ ነው። እንደ መብረቅ ስለሆነ በታተነው ብዙ ነገር አበላሸ። ግን የሚገርማችሁ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። ዮሐንስ አፈወርቅ የሚባል የኦርቶዶክስ ጸሐፊ ምን ይላሉ? የእግዚአብሔር መንፈስ ሰፎ ነበር የሚለው ዶሮ ጫጩቷን እንደምትጣቀፍ እንደዛ አቅፎ ስለነበረ ለፍጥረቱ ሙቀት እየሰጠ ጫጩት እንደሚፈለፈል ሙቀት ሲያገኝ እንደሚፈለፈል ፍጥረታቱን ሁሉ ለመፈልፈል የቀሩትን ሁሉ ለመፈልፈል መንፈስ ቅዱስ በምድሪቱ ላይ ሰፎ ነበረ። ሃሌሉያ አሜን ነው ወይ? አንድ ግን ደስ ያለኝ ነገር ጥልቅ አለ፣ ጨለማ አለ፣ መንፈስ ቅዱስም አለ። እየሰማችሁኝ ነው? ጥልቅም አለ፣ ጨለማም አለ፣ የተበላሸ ነገር አለ፣ መንፈስ ቅዱስም አለ። አሁን ዝም ብዬ የሀገሬን ሁኔታ ሳይ ጥልቅ ይታየኛል፣ ጨለማ ይታየኛል፣ የተበላሸ ነገር ይታየኛል። ግን አንድ ነገር ያጽናናኛል፣ መንፈስ ቅዱስ በምድሬ ላይ አለ። አንድ ሰው አሜን ይበል። ሃሌሉያ። ስለዚህ እኔ ማውራው ስለሰፈፈው መንፈስ እንጂ ስለተበላሻሸው ስለተዘበራረቀው ነገር አይደለም። አንዳንድ ሰዎች ይሄ ነገር ያስፈልጋል እንዴ ይላሉ። መንፈስ ቅዱስ የሁሉ ነገር መፍትሄና ቁልፍ ነው። ስለዚህ ስለ ጨለማው አይደለም የምሰብከው። ልክ ነው፣ ጨለማ አለ፣ እሱን መስበክ መብት ነው። ተዘበራርቋል፣ እሱን ማውራት መብት ነው። ችግር አለ፣ እሱን ማውራት መብት ነው። ሁሉን ነገር ግን ልክ የሚያስገባ የተበላሸውን ጥልቁን የሚሞላ የእግዚአብሔር መንፈስ የሚባል እሱ ደግሞ በመካከላችን አለ። አንዳንድ ሰዎች እነሱ ጨለማውን ፈርተው ስለሸሹ እነሱ ጥልቁን ፈርተው ስለሸሹ መንፈስ ቅዱስም አብሮ የሚሸሽ ይመስላቸዋል። ኖ ኢየሱስ እንዲህ ነው ያለው፣ እኔ ስሄድ አለ እልክላችኋለሁ አለ። ምን? መንፈስ ቅዱስን። ከዛስ እሱ አብሯችሁ ይኖራል አለ። ደንግጠው አብሮ ይኖራል። አዎ አብሮ ይኖራል። ከዛ አብሮ ይኖራል ብሎ አይደለም ያቆመው። አብሯችሁ ብቻ አይደለም ነው፣ በውስጣችሁ ይኖራል። እንደ ድሮ ውጭ አይደለም የሚኖረው። እናንተ የእግዚአብሔር ቤተ መቅደስና የእግዚአብሔር መንፈስ ያርፍባችኋል። ለካ ሐዋርያት ውስጥ አንድ ስጋት አለ። ምንድነው መሰላችሁ? ኢየሱስ ትቷቸው እንደሄደ መንፈስ ቅዱስስ ቢሄድ ብለው ሲያስቡ፣ እሱ ግን አላቸው ለዘላለም ከናንተ ጋር ይኖራል። እንዴት ነው የሚኖረው? ስለ ለትሁታን አይደለም የሚለው፣ በትሁታን መንፈስ ቅዱስ ባይዘ በውሃ ነው የሚመሰለው። አሜን አትሉ? ውሃ ውሃ ሁሉ ጊዜ ወደ ተራራ አይወጣም፣ ወደ ትዕቢተኛ አይወጣም፣ ከፍ ወዳለ አይወጣም። ውሃ ዝቅ ያለ ሰው ካገኘ ይገባል። ኢየሱስ ይሄን ቃል የተናገረበትን ፓርት ልንገራችሁ። ምን እንደሆነ ታውቃላችሁ? የዳስ በዓል ነው ይላል። የዳስ በዓል 7 ቀን የሚበላበት እንደሆነ ታውቃላችሁ? 7 ቀን ይጠጣል። ሰው ሁሉ ያመረተውን ፍሬውን ወይኑን ይዞት እኮ በሽበሽ እኮ ነው መብላት ነው። በሽበሽ ነው እኮ
ጥማትም ይባል የለም። ኢየሱስ ግን መጣና ማንም የተጠማ ቢኖር ምን አይነት ነው ምን እያለ እንደሆነ ታውቃላችሁ? ውስጣችሁ ያለው ጥልቅ የሚሞላው ውስጣችሁ ያለው ጉድለት የሚሞላው እናንተ በመታግበስብሱት በመትበሉት አይደለም፣ አሁን በመጠጡት አይደለም። ሌላ ውሃ አለ፣ ሌላ መጠጥ አለ፣ ለዘላለም እንዳትጠሙ የሚያደርግ እሱም መንፈስ ቅዱስ ይባላል። ሃሌሉያ! ይሞላዋል። እሱ ብቻ አይደለም የሚለው ይወጣና ወንዝ ሆኖ ሌላውን ያጠጣል። ያቺ ሴትዮ አላያችሁም እንዴ? ባል ከዚህ ቤት ስታመጣ አንድ ባል ከዚህ ቤት አንድ ባል ጠቅላላ ከተማዋ አጭር ነች። በዛ ዘመን የሚኖረው ሰው እርግጠኛ ነኝ ሰማሪያ ውስጥ 100,000 የሚሞላ አይመስለኝም። ሜቢ 300,000 ሊሆን ይችላል። አይ ዶንት ኖ። ኢየሩሳሌም 300,000 እንደሆነ አውቃለሁ፣ ግን እዛ እርግጠኛ አይደለም እንዳልታለል። እንግዲህ በትንሽ ከተማ ውስጥ 6 ባል ማለት ምንድን ነው? ለዚህ ነው እኮ ሰዎች ከሷ ጋር ውሃ መቅዳት የሚፈሩት። ለምን? ዴንጀረስ የሚል ለጥፈውባታል። ባልሽን አገኘች ማለት ኢሚዲየት አክሽን ነው። ከዛ በኋላ ሴትየዋ ጋር ውሃ የሚቀዳዳ ባልንጀራ የሚሆን ጠፋ። ሄደች። ኢየሱስ ቁጭ ብሏል። ኢየሱስ ደግሞ በሰማሪያ ነው፣ ማንም በማያልፍበት የሷን ጥልቅ ለመሙላት። የሷ ጥልቅ የሚሞላው በማሰሮ አይደለም፣ በምትቀደው አይደለም። መጨረሻ ላይ እኮ ከሆዷ ሲያፈልቅ እንስራው አንትታ ለካ ጉዳዩ አይደለም፣ ለሌላ እስክትተርፍ ድረስ ከተማው ሼክ አረገችው። ዛሬ የሆነ ሰው ይሄ መንፈስ ይወርድበታል። መንፈስ ቅዱስ ለምን ያስፈልገናል? የመጨረሻውን ጠብ አድርጌ ልጨርስ። ማርያም እንዳለች ታውቃላችሁ? ይሄ ሎጂክ እንደ ምንድን ነው ባለው፣ በሎጂክ ኮዝ ኤንድ ኢፌክት የሚባል ነገር አለ። ሴት ልጅ ለመውለድ ምንድን ነው የሚያስፈልጋት? ወንድ ባል አይደለም እንዴ? ያለ ወንድ የተወለደ ሰው እንደሌለ ታውቃላችሁ? ኢን ዘ ሂስትሪ ከኢየሱስ ውጪ። አሜን አትሉ? ከዛ ወንድ ስለማላቅ ይሄ እንዴት ይሆናል? ይሄ ኮዝ አያስፈልገው ማለት ኢፌክቱ የሚመጣው የልዑል ኃይል ባንቺ ላይ ይመጣል። በሌላ አማርኛ የማይቻል ነገር ቆይ አሁን ባዶ እግር የሚሄድ ሰው በበረባሶ የሚሄድ ሰው መጣና ምድር ዳር ድረስ ትሄዳላችሁ አለ። ከውኮ ነው የሚያደርገው ምድር ዳር። እኔ እዚህ ሰፈር ለሰፈርም ከብዶኛል። ምድር ዳር መኪና ሳይኖር ያኔ ቪኤት ሳይኖር ምንም ሳይኖር ምድር ዳር ሲል ኃይልን ትቀበላላችሁ። የሆነ የሚያስኬድ አለ፣ ክልል የሚያሰፋ አለ፣ አንተ ማትችለውን የሚያስችል አለ። ስሙ መንፈስ ቅዱስ ይባላል። መንፈስ ቅዱስም በመጣ ጊዜ ስለኔ ያወራል ስለተባለ በተገኘበት ቦታ ኢየሱስ ይላል። መንፈስ ቅዱስ ኢየሱስ ነው ርዕሱ። በእኔ ውስጥ ተጠቅሞ ኢየሱስን ነው። ስለዚህ ይመሰክርላችኋል፣ ያስታውሳችኋል፣ ይመራችኋል። ክብር ለኢየሱስ ይሁን። እና ማርያም እንዲህ አለች፣ በእኔ ብርቱ የሆነ ስራ አድርጓል። አያችሁ፣ አንዳንድ ሚሽኖች እኛም ማንችላቸው ናቸው። ዘሩባቤልን ቤተ መቅደስ ትሰራለህ ብሎታል። ታስታውሳላችሁ? ቤተ መቅደስ ትሰራለህ። ተራራ አንተ ተራራ የሚለው እኮ ዘሩባቤልን እኮ ቤተ መቅደስ መስራቱን ሚሽኑን ነው እንጂ የምር ተራራ ራስ ዳሸን ወይ ኪሊማንጃሮ እዛ ፊት የለም። እዚህ ክሊር አንተ ተራራ በልጄ በዘሩባቤል ፊት ምንድነህ ያለው? ተራራ የተባለው ሚሽኑ ነው። ከባድ ስራ ስለተሰጠው አሁን ዘሩባቤል ምርኮ ምድር የተወለደ ልጅ እድሜው አናሳ መጣና ቤት ትሰራለህ አለው። ይሄ ከባድ ነገር ነው። እንዴት እችላለሁ? ተራራ እያለ ሲጨነቅ ለምን እንደተጨነቀ ታውቃላችሁ? መቅደሱን የሰራው ሰውዬ ሰለሞን ነው። ይሰማል? ሰለሞን ነው። ሰለሞን የዳዊት ልጅ ነው። ሰለሞን ንጉስ ነው። ወርቅ ብር ያለው ሰው ነው። ዘሩባቤል ደግሞ አባቱ ምርኮኛ ነው። በፋዘሩ የማይሰራ ፋዘር የለው። ፋዘር ያለልኝ እንዳይል ፋዘር የለው። ሰለሞን በምድር ላይ ባለጠጋ ከሚባሉ ሰዎች ውስጥ ነው። በብሬ እንዳይል ኢምፒቲ ሴት ኪሱ ባዶ ምድረ በዳ የነበረ ባቢሎን የነበረ ሰውዬ ዩጋጅሚ በዘር የለ፣ በገንዘብ የለ፣ በአባት የለ፣ ምንም የሌለ መጣና አንተ ነህ መቅደሱን የምትሰራው ሲል ዞር ሲል ፋዘር የለ፣ ዞር ሲል መለመላውን ያለ ሰውዬ እንዴት እችላለሁ ሲል መጣና ይሄ ስራ የሚሰራው በገንዘብ አይደለም፣ በአባት ምክንያት አይደለም፣ በዘር አይደለም። አረ በደንብ አሜን። ተራራ አይደለም የሚለው አንድ ራ ሲነሳ ምን ይሆናል? ተራ because of holy spirit መንፈስ ቅዱስ ሲመጣ አንድ ራ ብቻ ነው የሚያነሳው። አለቀ በቃ። ስለዚህ በመንፈስ እንጂ በኃይልና በብርታት በገንዘብ የምንሰራ። ስለዚህ እንዲህ ብዬ አስባለሁ። እውነት የምሬ እቺ የመጨረሻዬን እንደው በደንብ ሰው የምሬ እንዲህ ብዬ አስባለሁ። እኔ አንዳንድ ጊዜ እረሳለሁ ችዬ ይመስለኛል።
ችዬ የሰራው ይመስለኛል፣ ችዬ ያገለገልኩ ይመስለኛል፣ ችዬ ቆምኩ ይመስለኛል። መንፈስ ቅዱስ እንደሆነ እረሳለሁ። የኔን ኃጢአት ነው የምናገረው። እረሳና እኔ ቶክቻው መሬው ድሬው ላሉ ይኸውልህ ሰው ሁሉ ሲለው ሕያው ነፍስ ያለው ሆነ። ፊኛ ነፍታችሁ ታውቃላችሁ? ሲል ምን ይሆናል? ወደ ውስጥ ተሰበውስ ብሎ you are that is እንዳለብህ ካለብስ ነው የምትለው። ስለዚህ እንዲሰማን የሚያስፈልገው እኔ ፊኛ ነኝ፣ ወፈር ብዬ የታየሁት አንተ በሰጠኸኝ አየር ነው፣ ያለ አንተ መኖር የማልችል ነኝ። ምንም አይነት ተሳክቶልኝ ከሆነ አንተ ነህ። ሳናቀው ለምንድን ነው አንዳንድ ቀን መንፈስ ቅዱስ ፊት መተን ትሁት ማን ነው? በዚህ ምክንያት ብዬ አስባለሁ። ዛሬ ሁላችንም የትህትና ቀን ቢሆንስ? አንተን እዚህ ያደረስከኝ ቸርች ውስጥ እኮ አሁን ለምሳሌ ውጪ ጌታን ተቀበለሃል ተብሎ ሰው ይጠየቃል አይጠይቅም? ተቀበል ይባላል። ቸርች ውስጥስ መንፈስ ቅዱስ ተቀበለሃል ተብሎ መጠየቅ አለበት። ያልተቀበለ ብዙ ሰው አለ ይላል። አጵሎስ የሚባል ሰው ስለ ዮሐንስ ጥምቀት ብቻ የሚያቅ ስለነበር እኔ አይላፍ አጵሎስ በእውነት አጵሎስን ደስ ነው የሚለኝ። የገባውን ጥቅስ ወጥሮ ነው የሚያስተምረው። ወጥሮ የገባው ስለ ዮሐንስ ጥምቀት ነው። ጉባኤውን ቁጭ ያደርጋል። ወገኖቼ ዮሐንስ ሲያጠምቅ ውሃ በማስታጠቢያ ይወስዳል፣ ያንቸፋችፋል ሲላቸው ሰዎቹ የዮሐንስ ጥምቀት እውቀት ገባባቸው። ጳውሎስ አንድ ቀን በላይ በኩል ሲያልፍ ወደ ኤፌሶን ጎራ አለ። ሲያልፍ ቁጥራቸው ሁሉ ጊዜ 12 ነው፣ ሁሉ ጊዜ 12። ኢየሱስ በነበረበት ጊዜ እንኳን 7 ደርሰዋል እኮ። ኤፌሶን ሁሉ 12 መጣና መጀመሪያ ጠይቅ፣ ኪቦርድ አላችሁ አላለም፣ ፓስተር አላችሁ አላለም፣ መንፈስ ቅዱስን ተቀብላችኋል ሲላቸው እንዳለም አልሰማን። እነሱ ደግሞ እውነተኛ ናቸው። የዚህ ዘመን ጴንጤ ደግሞ መንፈስ ቅዱስ ተቀበልሃል በለው ራሳራላባስ ይላል። ዝም ብሎ አልተቀበልኩም በል፣ ካልተቀበልኩ አላቅም በል። አይታል ጴጥሮስ እየሰመጠ ሲሄድ ምንድነው ያለው? እጄን ያዘኝ ጌታ፣ እጄን ያዘኝ ነው ያለው። የኛ ሰው እኮ እየሰመጠ እጄን ያዘኝ አይልም። ሪንትሪሊቢስ ይላል። ሪንትሪሊቡሱን ተውና እጄን ያዘኝ አውጣኝ። እንዴ ምን ችግር አለው? እየሰመጥክ ከሆነ እየገባው ነው። እጄን ያዘኝ፣ ደክሞኛል፣ አልቻልኩም አርጎ ያወጣል። መጣ። መንፈስ ቅዱስ ተቀብላችኋል እንዳለ አልሰማንም። ከዛ በኋላ ብላክቦርድ ይዞ መጣ ይላል። እንደ ጳውሎስ እኮ ጌታ ይባርከው ቢያስተምራቸውም ስለማይገባቸው መንፈስ ቅዱስን እኔ ባስተምራችሁ ስለማይገባችሁ ራሱ ውስጣችሁ ገብቶ ያስተምራችሁ። እኛስ ብንሆን መንፈስ ቅዱስ ማለት አንደኛ 9ኛ 18ኛ ኒውማቶም ሬስፕሬስ ስንል ሰውየው ድራሹ ይጠፋበታል። ጭራሽ መጀመሪያ አንበረከከና እጅ ጫነባቸው። መንፈስ ተሞሉ። ምን እንደሚል ታውቃለህ? በሁሉም ላይ መንፈስ ቅዱስ ወረደባቸው። ምን አለ አሜን ብትለኛ እንዴ? አንዳንዱ ላይ አለ በሁሉም ላይ መንፈስ ቅዱስ ሞላባቸው። ከዛስ እግዚአብሔር እንደሰጣቸው ልሳን ኤራሻ ካራቦሳ ያሉ ይናገሩ ጀመር። ሰው ካለ አሜን ይለኛል አለ ነው በልሳን አየ። ከዛ በኋላ ምን ሆነ? ቀን በቀን የእግዚአብሔር ቃል ይማሩ ነበር ይላል። መንፈስ ቅዱስ ከገባብህ የመማር አቅም ከፍተኛ። 3 የሚያዛጋህ ለምንድን ነው? የእግዚአብሔር ቃል ሲነገር ይላል። በቃ አይችልም ትምህርት ሲባል ሪዝኑ ዘላኮፍ ዛቲስ